ከዜሮ ክላስ እስከ 6ኛ ክፍል በሚሰጣቸው የትምህርት ዘርፎች ተማሪዎች ተወዳድረው የሚያሸንፉ በትምህርታቸው ብቁ የሚሆኑ ክላስ ላይ 8ኛ ክፍል ወይም 6ኛ ክፍል የማሳለፍ ምጣኔው ከፍተኛ ስለሆነ ለመምህራኖች ሞቅ አድርጋችሁ እንድታመሰግኑ በአክብሮት እጠይቃለሁ። ይህን ጊዜ እንግዲህ ያው ፕሮግራማችን በቀደም ያለ ወላጆችና ህፃናት እንዲሁም የትምህርት ቤቱ መምህራን ወመህ ባሉበት መልካም ፕሮግራም ለሚያስኬድ እየገባው ፕሮግራሙ ከአሁኑ ሰዓት ጀምሮ የተከፈተ መሆኑን አመስላለሁ። አመሰግናለሁ። የዳቦ ቆረሳ ፕሮግራም ነው። የዳቦ ቆረሳ ስነስርዓት ይካሄዳል። ይህን ፕሮግራም የሚያስጀምርን የትምህርት ቤታችን እውቅና ተወዳጅ የሂሳብ ወይም ማትማቲክስ መምህሯ መምህርት የሽመቤት ዝናቡ ሞቅ ያለ ቆራቸው ትልቅበታቸው። እሺ እንዲያው ተማሪ ወላጆች እንዲያው የአካባቢያችን አረብ አይደለም የመምህራችን አረ አይደለም ወዛ ላይ ናቸውና መምህር ቀሲስ ሙሉ ቃልዬ ነው። ሶስተኛ ከተማሪዎች ከተመራቂ ተማሪዎች ተማሪ ኬብሮን ተስፋ ኢየሱስ ተማሪ ኬብሮን ተስፋ ኢየሱስ ነው። ወደዚህ አዎ ሶስታቸው ይዳቡ ይፈጣሉ። እናንተ ሞራል ትሰጡልናላችሁ ማለት ነው። እሺ አሁን ሞቅ ያለ ሞራል ይሰጣል ማለት ነው። እስኪ እጅን በትክክል አሁን ሞቅ ያለ ሞራል ስጥልን። ይለያል። ሞቅ ላይ ተስፋ ኢየሱስ መጥተው በዚህ ብድግ ያድርገው ቢይዙልን ለምድር ነው እያሉ ነበር ወላጆች። እናመሰግናለን። ስነ ስርዓት ነው የሻማ ማብራት ስነ ስርዓት የሚያስከብልን እንደምታውቃቸው አመዛዝነው መዝነው ያስቀምጣሉ ሲሉ ትምህርት ቤት ያስቀምጣቸው መምህርታችን መምህርት ሚዛነው ዋለ አቶ ወርቄ ሙላቱ የትምህርት ቤቱ ዋና ወመህ ተጠሪና ተማሪ ሰናይት ዘነበ አዳነ ከ6 ዓመት ተመራቂዎች መካከል ተማሪ ሰናይት ወደዚህ አቶ ወርቄ ሙላቱ ወደዚህ ተፈልጋለ። እዛ ጋር እንደምታዩት 80 ሰዎች ታማ አሁን አቶ ተስፋ ኢየሱስ የቴክኒሻን ስራው እንዲሰሩ እንፈልጋለን። እሺ ተዛወራችሁ ብሎ የካንሰር የተሰሳት ያመጣል። አካባቢ ያለው ማህበረሰብ ትልቅ እድል ያገኘበት ነው። በመሰረቱ በገጠር ትምህርት ቤቶች ብናይ ይህ ፕሮግራም ማግኘት አይቻልም። የማይቻለው ምንድን ነው? ቅድመ አንደኛ ደረጃ ከአንደኛ ደረጃ ከመቀጠኛ ደረጃ ጋር ተጣምሮ እንጂ ብቻውን ተቋም ተሰጥቶት ነው ያውቃል እስቲ ነው ማለት ነው። ስለዚህ ይህ ትምህርት ቤት ደግሞ ራሱ የቻለ
ለቀጣይ ዓመት ርዕሰ መምህር እንዲመደብለት እስካሁን ድረስ ከሁለት በላይ እና 3 ቅድመ መደበኛ መምህራን ተመድቦለት የሚያውቅ ስለሆነ የእናንተ ስጦታና የእናንተ ጸጋ በጣም የተለየ ስለሆነ ለዚሁ ነው ትምህርት ቤት በየዓመቱ የሚያስመርቀውና ምናልባት ይህን በተመለከተ ምንም መምህራን የሚያስተማሩት በመሆኑ እስካሁን ድረስ በዓመቱ 2018 ዓመተ ምህረት ምን አብይ ተግባራት ነበሩ? ከነዚህ መካከል መልካም ተሞክሮዎች፣ ያጋጠሙ ፈተናዎች፣ ከነዚህ ውስጥ የተወሰደ መፍትሄና ለወደፊቱ ምን መደረግ መቻል አለበት እንደሚለው በጥቅሉ የትምህርት ቤቱን እንግዲህ የመደበኛ ትምህርት ቤቱን ዋና ፕሮግራም ቀጣይ የሚያስኬድ ሆኖ አሁን ላይ ግን እነዚህ ውስን ተግባራት የሚሰጥ ስለመሆኑ በዚህ አጋጣሚ እንግዲህ ይህ ፕሮግራም ወይም ደግሞ አጭር ሪፖርቱን የሚያቀርቡልን የቀጣይ አቅጣጫውን የሚሰጡልን የትምህርት ቤቱ ርዕሰ መምህር አቶ አማኑኤል ዳኛው ናቸው። ለእሳቸው አቀ ወጭ አለማራት ትሰጡልኛላችሁ ማለት ነው። ብድግ ብለው እሳቸው ሊቀበሉ ደስ ይለኛል። አዎ ተቀብለዋል። ስለዚህ አንዱ ሪፖርት እናዳለ ህፃናት እንዲሁም ጥሪያችን አክብራችሁ የመጣችሁ እንግዶቻችን በትምህርት ቤታችን ስም ከልብ እናመሰግናለን። ለእናንተም አንዴ እንደው ለእናንተ ለህፃናትም ለእናንተም አንዴ ሞቅ ያለ ወራ ብትሰጡልን ከልብ እናመሰግናለን። ስለዚህ በደጀንበር አንደኛና መካከለኛ ደረጃ ትምህርት ቤት ይህ ትምህርት ቤት ስራ የጀመረ በ2017 ዓ.ም ቢሆን በ2017 ስራ በጀመረበት ወቅት ከቅድመ አንደኛ ማለትም ከኦ ክላስ እስከ 6ኛ ክፍል ተቀብሎ እያስተናገደ ያለ ነው። በአሁኑ ሰዓት ደግሞ እስከ 7ኛ ክፍል በዚህ ዓመት 7ኛ ክፍል ጨምሮ ከቅድመ አንደኛ እስከ 7ኛ ክፍል ተማሪዎችን ተቀብሎ እያስተናገደ ያለ ትምህርት ቤት ነው። ብዙ ፈተናዎች፣ ብዙ ተጋድሎዎች ነበሩት። ይህንን ተጋድሎ በጋራ በ2017 ዓ.ም ጀምረን ዘንድሮ ለሁለተኛ ጊዜ ህፃናትን የ6 ዓመት ህፃናት ተማሪዎችን አስመርቀናል። ይህንን ስናስመርቅ ዘንድሮ ደግሞ ለየት የሚያደርገው የአፍሪካ የህፃናት ቀንን ጭምር ታሳቢ አድርገን ይህንን ፕሮግራም ወይም ደግሞ እነዚህን ህፃናት ምርቃት ፕሮግራም አስኪደናል። ስለዚህ ስናስኪድ ደግሞ ምናልባት ተማሪዎች የተመዘገቡ በመማር ላይ ያሉ እንዲሁም ደግሞ የተማሪ ወጪዎች ለትምህርት ቤቱ የሚያስፈልጉ የትምህርት ቤቱ ተጋድሎዎች፣ የትምህርት ቤቱ መልካም አጋጣሚዎች የሚሉት አንድ የተወሰኑ እሱን አጠር እያደረግ ላቅርባቸው። በዚህ ዓመተ ምህረት ሴት 77 ድምር 167 እነዚህ 167 ተማሪዎች ሙሉ በሙሉ ዓመቱን ሙሉ ሲማሩ ከርመዋል። ከነዚህ ሲማሩ ከከረሙት መካከል ደግሞ እነዚህ ጥቅል ነው፣ ከ4 ዓመት እስከ 6 ዓመት ነው። ከነዚህ ተማሪዎች መካከል የ6ኛ ዓመት ተማሪዎች ለቀጣይ አንደኛ ክፍል የሚሆኑ ተማሪዎች ዛሬ የምረቃ ፕሮግራም ተሳታፊ ወንድ 34 ሴት 29 ድምር 63 ተማሪዎችን እናስመርቃለን ብለን አቅደን ከነዚህ መካከል እቅዳችን ተሰጥቶ 63 ተማሪዎችን ለምርቃት አቅርበናል። ስለዚህ እናንተ ወላጆቻችን ተማሪዎቻችን ለዚህ ትምህርት ቤት ትልቅ አስተዋጽኦ ሲያደርጉ ቆይተዋል። ትልቅ ድጋፍ። ይህንን እያስመረቅን እኛ ተማሪዎችን ማስተማር ብቻ አይደለም፣ እያስተማርንም እያስመረቅን ነው። እያስመረቅንም ደግሞ ምን እናደርጋለን? ተማሪዎችን ከሌሎች ትምህርት ቤቶች ጋር እናወዳድራለን። ካሉት ከጉድኝቱ ትምህርት ቤት ያ ማለት ከ3ቱ ትምህርት ቤት እኛን ጨምሮ ማለት ነው 4 ትምህርት ቤት ተማሪዎቻቸውን ውድድር አድርገዋል። ተማሪዎች ሄደው ውድድር አድርገው በተሻለ ጸባይ፣ በተሻለ እውቀት፣ በተሻለ ስነምግባር አሸንፈው ነው የመጡ። ስለዚህ ይህንን እያደረግን ህፃናቶችን እያበረታታለን እስካሁን ቆይተናል። አሁን ቢሆን እነዚህ ተማሪዎች ለወደፊት የተመልካም አጋጣሚዎች ብለን የወሰድናቸው ፕሮጀክቶችን ነድፈን ከእናንተ ከወላጆች ብር ብናሰባሰብ እንኳ ወላጆችን በቅንነት ብር እየሰበሰባቸው የልጆቻቸው ፍላጎት እያሟላቸው ነው። እስካሁን ትምህርት ቤቱ ፕሮጀክት ነድፎ ለህፃናት ከዚህ በፊት ያስተዋወቅነው ፕሮጀክት ነበረና አምና ላይ ይህን ፕሮጀክት ለማሳካት የውሃ ፕሮጀክት ለህፃናት ውሃ
ያስፈልጋቸዋል ብለን ፕሮጀክት ነድፈን ከወላጅ ማሰባሰብ እየሞከርን ነው። ወላጁም ደግሞ ከአቅሙ በላይ ቢሆንና ውሃው ከአቅም በላይ ቢጠይቀን ለግል ድርጅቶች ፕሮጀክቶች ነድፈን አቀረብን። ስለዚህ ፕሮጀክት ባቀረብነው መሰረት የሰቆጣ ስምምነት ፕሮጀክቱ ሰጥቷል። ጨረታ አውጥቶ ጨርሶ ውል ሰጥቷል። ስለዚህ 2 ቆጣሪ ውሃ፣ 1 ቆጣሪ ለመደበኛው፣ 1 ቆጣሪ ለዚህ። ከዚህ በተጨማሪ ምናልባት ሳይሳካልን ቢቀርም እንኳ በዚህ ዓመት ትምህርት ቤቱ ራሱን ችሎ ግቢ እንዲኖረው ካርታ እንዲሰራለት ብለን ወስነን የቅድሚያ ሰጥተን ለቅድመ አንደኛ ተማሪዎች ካርታ እንዲሰራለት እንደገና ራሱን ችሎ ትምህርት ቤቱ ራሱ የሚያስተዳድርና የበጀት ድጋፍ እንዲኖረው ይደረግለት እርሰበሙ እንዲመደብለት የራሱ የቻለ ብለን አቅርበን እርሰበሙ ለቀጣይ ዓመት የ2019 ዓመት እቅድ ተይዞ የትምህርት ዘመን ነበር። እቅዱ ያው ተረጋግጦ እንደሚመደብለት ደብዳቤ ደርሶናል። ይህ ትምህርት ቤት ጊዜ መደበኛ ትምህርት ቤቱ ጋር አይስተዳደርም፣ ራሱ ችሎ የሚስተዳደር ለቀጣይ ይህም አንድ ተቃጣይ ተማሪዎቻችን የመምህር እጥረት ብዙ ጊዜ ነበረ። የመምህር እጥረት ቢኖርም እንኳን ተጋፍጠን ያው ምናልባት መምህራኖችንም እንኳን አንዱ ያልተሳካ ወይም ደግሞ ትልቅ ተግዳሮት ወይም ችግር ብለን የያዝነው ነው። ከዛ በተጨማሪ ትምህርት ቤቱን ከ3ኛ ወገን ለማጽዳት ብለን ተግዳሮት ይዘን አልተቻለም። በገጠር ቤት አስተዳደር ስለሚስተዳደር ተብሎ 2 ጊዜ መጥተው መዘጋጃ የገጠር መሬት ካልሰጠና ስሩ ካልተባለ በከተማ ፕላን ስላልገባ አንሰራም ብለው ስለሆነ ይህም በቀጣይ እንደሚሰራ